ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን በዛሬ ስፖርታዊ ዜናችን ላይ የተለያዩ የአውሮፓ ክለቦችን ስፖርታዊ መረጃዎችን አጋራችኋለሁ። በዛሬ ስፖርታዊ ዜናችን ላይ በማንቸስተር ዩናይትድ እና በቼልሲ ቤት ያሉ አጫጭር መረጃዎችን አጋራችኋለሁ። ከናንተ እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ በአክብሮት እንድትጀምሩልኝ እጠይቃለሁ። በማንቸስተር ዩናይትድ ቤት እንግዲህ ብራያን ምቦሞን የተመለከተ መረጃ ነው በዛሬ ስፖርታዊ ዜናችን ላይ ማድረሳችሁ። በጣም እንደተንዛዛ አቃለሁ። በተለየ ብራያን ምቦሞ ዝውውር ምንም እንኳን አሁን በጣም ቢያሰላችም ወደ መጠናቀቂያው ደርሷል። እናም የብራያን ምቦሞ ዝውውር ጉዳይ በተገናኘ ማንቸስተር ዩናይትድ በሁለተኛ ዙር ያቀረበውን ገንዘብ ብሬንትፎርዶች ተቀብለውታል ወይስ አልተቀበሉትም የሚለውን ነገር በዛሬ ስፖርታዊ መረጃችን ላይ አጋራችኋለሁ። ማርከስ ራሽፎርድን የተመለከተ መረጃ አለን። ከማንቸስተር ዩናይትድ ቤት የሚለቁ ተጫዋቾች ብዙ እንደሆነ ይታወቃሉ። እናም አሁን ላይ የእነሱ መዳረሻ የትኛው ክለብ ሊሆን ይችላል የሚለውን በዛሬ ስፖርታዊ ዜናችን ላይ እንመለከታለን። ሁላችሁም ግን ቪዲዮ ላይክ ያደረጋችሁ እንድትጀምሩልኝ በአክብሮት እጠይቃለሁ። ቅድሚያ የምሰጠው እንግዲህ የብራያን ምቦሞ ዝውውር ጉዳይ በተመለከተ ብሬንትፎርዶች በዛሬው ዕለት እንግዲህ ዩናይትድ ላቀረበው አዲሱ ጥያቄ ይፋዊ ምላሽ ይሰጣሉ ተብሎ ይጠበቃልም ሲል ዘ ቴሌግራፍ ይዞት የወጣው መረጃ ይጠቁመናል። በትናንትናው ዕለት ማንቸስተር ዩናይትድ ለብሬንትፎርድ እንግዲህ ከ60 ሚሊዮን ፓውንድ በላይ ማቅረቡን ከተለያዩ ታማኝነት ካላቸው ሚዲያዎች በሰፊው ሲዘገብ ነበር። ማንቸስተር ዩናይትድ ለተጫዋቹ ከ60 ሚሊዮን ፓውንድ በላይ ማቅረቡ ተጫዋቹ ወደ ማንቸስተር ዩናይትድ መዘዋወር ከመፈልጉ ጋር በተገናኘ ዝውውሩን ብሬንትፎርዶች ይቀበላሉ ወይስ አይቀበሉም የሚለው ነገር በሰፊው ይጠበቃል። ነገር ግን እስካሁን ድረስ ለተጫዋቹ ዝውውር ብሬንትፎርዶች ምንም አይነት ይፋዊ የሆነ መልስ እንዳልተሰጡ ታውቋል። አሰልጣኝ ሩበን አሞሪም በዚህ ክረምት ጆሹዋ ዜርኬዘን በክለቡ ለማቆየት እንደሚፈልግም ተዘግቧል። በተቃራኒው ደግሞ ፖርቹጋላዊ አሰልጣኝ ራስመስ ሆይሉንድን በመሸጥ ሌላ አጥቂ ስፍራ ተጫዋች ሊተካ እንደሚፈልግ ከአሌክስ ክሮክ ዘገባ ለመረዳት እንችላለን። በሌላ በኩል እንግዲህ በበረኛ በኩል ላይ ማርቲኔዝን የተመለከተ መረጃ ላጋራችሁ። ማንቸስተር ዩናይትድ በሰፊው ስሙ ከኤማኑኤል ማርቲኔዝ ጋር ሲያያዝ ነበር። ነገር ግን በዚህ ሳምንት ደግሞ በጣም መቀዛቀዞች ታይቷል። ምክንያቱም ማንቸስተር ዩናይትድ መጀመሪያ ትኩረት የሚሰጡት የብራያን ምቦሞን ዝውውር መጨረስ ነው። ቀጣይ ደግሞ እንግዲህ አጥቂ ላይ በጣም ትኩረት አድርገው በገበያው ላይ እንደሚንቀሳቀሱ በጣም የተለያዩ ሚዲያዎች ላይ ሲጋሩ ነበር እና ማርቲኔዝን የተመለከተ መረጃ ወጥቷል። እሱን ላጋራችሁ። ኤማኑኤል ማርቲኔዝ በማንቸስተር ዩናይትድ መከላከል በጣም እንደሚፈልግም እየተዘገበ ይገኛል። በተጨማሪም አርጀንቲናዊው ግብ ጠባቂ ዝውውሩን እውን እንዲሆን በወኪሎቹ በኩል ከፍተኛ ጫና እያደረገ እንደሆነ ከዴይሊ ሚረር ላይ የወጣው መረጃ ይጠቁመናል። ይህ 32 ዓመቱ የሆነው አርጀንቲናዊ እንግዲህ ወደ ማንቸስተር ዩናይትድ ቤት መዘዋወር እንደሚፈልግ በተደጋጋሚ ጊዜ ፍላጎቱን ለክለቡ አሳውቃል። ማንቸስተር ዩናይትድ ግን በረኛ ለማስፈረም በክረምት በገበያው ላይ እንደወጣ ይታወቃል። ነገር ግን አስቶን ቪላዎች ለተጫዋቹ የጠየቁትን የገንዘብ መጠን ያህል ይከፍላል ተብሎ አይጠበቅም። ምክንያቱም ከፍተኛ ገንዘብ ነው ተጫዋቹ ላይ የለጠፉበት። እናም የገንዘቡን ሁኔታ ለመደራደር ማንቸስተር ዩናይትዶች እያሳዩት ያለው ፍላጎት በጣም ዝቅተኛ መሆኑን የሚያመላክቱ መረጃዎች ነበረ ከተለያዩ ታማኝነት መረጃዎች የሚወጡት። ነገር ግን ተጫዋቹ ግን አሁን በወኪሉ በኩል ማንቸስተር ዩናይትድ ለመቀላቀል ከፍተኛ ግፊት እያደረገ መምጣቱን የሚያመላክት ዘገባ ነበር። የበረኛን ጉዳይ ላይ እዚሁ ስንቆይ አንድሬ ኦናናን የተመለከተ መረጃ አጋራችኋለሁ። ኦናና እንደሚታወቀው በክረምት ዝውውር ከማንቸስተር ዩናይትድ ሊለቅበት የሚችልበት እድሎች አሉ። ነገር ግን ተጫዋቹ ማንቸስተር ዩናይትድ ለመሸጥ ይቸኩላሉ ተብሎ አይጠበቅም። በማንቸስተር ዩናይትድ ቤት የሚቆይበትም እድል አለ። ነገር ግን ጠቀም ያለ ገንዘብ ለተጫዋቹ የሚከፈላቸው ከሆነ ማንቸስተር ዩናይትድ ተጫዋቹ አይኔኬ ተጫዋች የሚባል አይነት አይደለም ይሸጡታል ተብሎ ይጠበቃል። የፈረንሳዩ ክለብ ሞናኮ ከአንድሬ ኦናና ጋር በግል ጥቅሞች ዙሪያ ስምምነት መድረስ አልቻሉም። የካሜሮናው ግብ ጠባቂ ደሞዝ ለሞናኮ ከአቅም በላይ እንደሆነባቸው ተገልጿል። እናም ተጫዋቹን ለማስፈረም ሞናኮች አሁን ቀጥተኛ የሆነ ንግግር አድርገዋል። ነገር ግን ተጫዋቹን ለማስፈረም የሚጠይቀው ደሞዝ በጣም ከፍተኛ እንደሆነባቸው ሞናኮ ተዘግቧል። በሌላ በኩል የምንመለከተው ዝውውር ብሬንትፎርድ አጥቂ የሆነውን ብራያን ምቦሞን የተመለከተ መረጃ ላጋራችሁ። ዩናይትድ ብራያን ምቦሞን ለማስፈረም ለብሬንትፎርድ ሁለተኛ ዙር ጥያቄ ካቀረበ በኋላ ሰዓቶች እንደተቆጠሩ ይታወቃሉ። የለንደኑ ክለብ እንደ መጀመሪያ ዙር ጥያቄ ኦፈር በቶሎ ውድቅ አላደረገም። ብዙዎች ይህንን ምናልባት ዝውውሩ ወደ መቃረቡ መደረሱን የሚጠቁሙ እንደሆነ እየተዘገቡ ይገኛል። አንድሬ ኦናና የሞናኮ ኢላማ አይደለም። አንዳንድ መረጃዎች ቢወጡም በሞናኮ በኩል ያለው ፍላጎት የተቀዛቀዘ ነው። ምንም እንኳን ነገር እንዳሌለ ከፋብሪዞ ሮማኖ ጉዳይ ደግሞ ዝውውር ለመረዳት እንችላለን። ሞናኮች ጥቂት የተባሉ ንግግሮችን ማድረጋቸውን ቀደም ሲል እንደነገርኳችሁ የሚያመላክት መረጃዎች ሲወጡ ነበረ። ከዚህ ጋር በተያያዘ ፋብሪዞ ሮማኖ ካጋራው መረጃ ደግሞ ለመረዳት እንደምንችለው ሞናኮች ተጫዋቹን ለማስፈረም ፍላጎት እንዳሌላቸውም የሚያመላክት መረጃ ከፋብሪዞ ሮማኖ የተገኘው መረጃ ይጠቁመናል። ብራያን ምቦሞን የተመለከተ መረጃ አልጨምርላችሁ።
አንዳንድ ለብሬንትፎርድ ቅርብ የሆኑ ምንጮች እንደዘገቡት ከሆነ ማንቸስተር ዩናይትድ ብራያን ምቦሞን ለማዘዋወር ለብሬንትፎርድ ያቀረቡትን እነሱ ከሚፈልጉት ዋጋ ጋር መቀራረቡን የሚያመላክቱ መረጃዎች እየወጡ ይገኛሉ። እንዲሁም ምንጮች አያይዘው ማንቸስተር ዩናይትድ ያቀረቡት ገንዘብ 55 ሚሊዮን ፓውንድ እና ተጨማሪ 5 ሚሊዮን ፓውንድ እንደሆነ ተዘግቧል። በተጨማሪም ሁለቱ ክለቦች ይህ ገንዘብ ላይ በቀላሉ ስምምነት እንደሚደርሱና ዘገባዎች እየወጡ ይገኛሉ ሲል ዘ ስታንዳርድ ዘግቧል። ማርከስ ራሽፎርድን የተመለከተ መረጃ ወደ መግቢያ ላይ አጋራቸዋለሁ ብዬ ነበረ። ተጫዋቹ በማንቸስተር ዩናይትድ ቤት ይቆያል ተብሎ አይጠበቅም። በተለይ ከሩበን አሞሪም ጋር የገባበት እሳት ገባ ተጫዋቹ በማንቸስተር ዩናይትድ ቤት እንዳይቆይ አድርጓል። ማርከስ ራሽፎርድ ወደ ባርሴሎና የሚያደርገው ዝውውር ዳግም ህይወት እንደዘራ እየተዘገበ ይገኛል። ራሽፎርድ ወደ ባርሴሎና ብቻ መዘዋወር የሚፈልግ ሲሆን የስፔኑ ኃያል ክለብ ራሽፎርድን በውሰት ውል ለማምጣት በማጤን ላይ መሆናቸው ተገልጿል። በተጨማሪም ዩናይትዶች ማርከስ ራሽፎርድን በቋሚነት መሸጥ እንደሚፈልጉ የተነገረ ሲሆን ከሽያጩም እስከ 40 ሚሊዮን ፓውንድ ገባ እንደሚፈልጉ ከአሌክስ ክሮክ ዘገባ ለመረዳት እንችላለን። ማርከስ ራሽፎርድ በሩበን አሞሪም ስር በዩናይትድ ቤት ምንም አይነት ተስፋ እንደሌለው ቤን ጃኮብም አያይዞ ዘግቧል። ወደ ላይኛ በኩል ዘገባችን ስናልፍ አሁንም ብራያን ምቦሞን የተመለከተ መረጃ ታይምስ ስፖርት ይዞት የወጣው መረጃ ላጋራችሁ። ማንቸስተር ዩናይትድ የብራያን ምቦሞ ዝውውር ለማቲያስ ኩኛ ከከፈለው እኩል 62.5 ሚሊዮን ፓውንድ በመክፈል ዝውውሩን ለማጠናቀቅ በጣም መቃረቡን የሚያመላክት መረጃዎች አሁን ላይ ደግሞ ወጥቷል። ብራያን ምቦሞን ለማስፈረም አሁን ላይ ማንቸስተር ዩናይትድ በጣም መቃረባቸውን የሚያመላክቱ መረጃዎች በሰፊ እየወጡ ይገኛሉ። በቅርብ ሰዓታቶች ውስጥም ሂር ዊ ጎ የሚለውን ቃል ልንሰማ የምንችልበት እድል ሰፊ የሆኑ መምጣቱን ተዘግቧል። ምክንያቱም ብሬንትፎርዶች የጠየቁት የገንዘብ መጠንና ማንቸስተር ዩናይትድ በሁለተኛ ጊዜ ያቀረቡት የገንዘብ መጠን ልዩነቱ ጥቂት ከመሆኑ ጋር በተገናኘ በጠረጴዛ ዙሪያ ንግግሮችን እያደረጉ ይገኛሉ። የተጫዋቹ ዝውውር አሁን ላይ ወደ መገባደጃው ላይ እየደረሰ መሆኑን የሚያመላክቱ መረጃዎች በሰፊው እየተዘገበ ይገኛል። ማንቸስተር ዩናይትድ ለታኔስ ማሌዥያ ገዢ ክለብ ለማግኘት መቸገሩ ተገልጿል። በውሰት ውል አመቱን በፒኤስጂ ለመጨረስ ለግራ መስመር ተበላላሽ ተጫዋቹ ዩናይትድ እስካሁን ፈላጊ ክለብ አለማግኘቱ ታውቋል። ዩናይትድ ተጫዋቹን መሸጥ የሚፈልግ ሲሆን ለዚህም ገዢ ክለብ እያፈላለገ መሆኑን ዘ አትሌቲክስ ላይ የወጣው መረጃ ይጠቁመናል። የቱርኩ ኃያል ክለብ ጋላታሳራይ በማንቸስተር ዩናይትድ የሚፈልገውን አርጀንቲናዊ ግብ ጠባቂ ኤማሊያኖ ማርቲኔዝ እና ፈረንሳዊ የግራ መስመር ተከላካይ ሉካ ዳኘን ከአስቶን ቪላ ለማስፈረም ከአስቶን ቪላ አመራሮች ጋር ውይይት ማድረጉንም ተዘግቧል። ጋላታሳራይ ለሁለቱም ተጫዋቾች የዝውውር ከ26 እስከ 27 ሚሊዮን ዩሮ ለመክፈል የዝውውሩ ገንዘብ እያዘጋጁ መሆናቸውን የሚያመላክት መረጃ ተዘግቧል። በማንቸስተር ዩናይትድ ቤት በሰፊው እየተዘገበ ያለው መረጃ የሚጠቁመን የብራያን ምቦሞን ዝውውር የተመለከተ ነው። በጥቂት ቀናቶች ውስጥ ማንቸስተር ዩናይትድ የብራያን ምቦሞን ዝውውር እንደሚጨርስም እየተዘገበ ይገኛል። ሳንቾም ከማንቸስተር ዩናይትድ ቤት ለመልቀቅ በጣም መቃረቡን የሚያመላክት መረጃዎች እየወጡ ይገኛሉ። ራሽፎርድን በተመለከተ ራሽፎርድ ፍላጎቱ ሙሉ ለሙሉ ወደ ባርሴሎና መዘዋወር እንደሆነ እየተዘገበ ይገኛል። በማንቸስተር ዩናይትድ ቤት ያለ መረጃ ይህን መሳብ በሌላ ቪዲዮ እስክንገናኝ መልካም ጊዜ ተኛው። ፒስ አውት።